የህይወታችን ለውጥ መጀመሪያው ካስተሳሰባችን ለውጥ ይጀምራል። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ቃል ሲናገር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለናል። የተኛውም ለውጥ የሚጀምረው ከውስጥ ነው። ከውስጥ ይጀምራል። ሰው በአስተሳሰቡ ያለውን ዕውቀት፣ እምነትና መመሪያ ሲቀይር የሚያየው ውጤት በህይወት ውስጥ በተፈጥሯዊ መንገድ ይገለጣል። አዲስ አስተሳሰብ አዲስ ውሳኔዎችን ያበረከተ ሲሆን እነዚህም በተግባር ውስጥ የተሻሻለ ተግባራዊ ለውጥ ያመጣሉ። ስለዚህ ህይወትን ለመለወጥ የመጀመሪያው ደረጃ የሚቀየር ነገር የውስጣዊ አስተሳሰብ መንገዳችን መሆኑን መረዳት ያስፈልጋል። መንፈሳዊ በኩልም ሰው ራሱን ሲያሻሽል በመጀመሪያ ከልቡ የሚጀምረው ነው። በመጽሐፍ ቅዱስ የተጻፈው አእምሮአችሁን በመቀየር ተለወጡ የሚለው ይህንን ይጠቅሳል። እግዚአብሔር በሰው ውስጥ የሚያደርገው ለውጥ በመጀመሪያ ልብን ያድሳል፣ ከዚያ አስተሳሰብን ያቀናል። እነዚህም በመጨረሻ በተግባር ህይወት ላይ የሚታይ ለውጥ ያመጣሉ። የተኛውም ድል የሚጀምረው ከውስጥ ነው። አንዳንድ ሰዎች ድላቸው ያለው ምላስ ላይ ነው፣ ልባቸው ላይ የለም። ምላሳቸው ወይም አፋቸውና ልባቸው የተለያየ ነው። በአፋቸው እንደሚያሸንፉ ይናገራሉ፣ በልባቸው ግን እንደተሸነፉ ለውስጣቸው ያውጃሉ። ትልቁ ኃይል ያለው በአፋችን ላይ ሳይሆን በልባችን ላይ ነው። አሸንፋለሁ ብለህ ስትናገር የማሸነፍ ዜና የሚያውጀው ምላሳችን ሊሆን አይገባም፣ ልባችን ነው ሊሆን የሚገባው። ተባረኩ። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ ወጣለሁ አለ ኢዮብ ምዕራፍ 23 ቁጥር 10 ላይ ራይት ነው። በዚህ ሰዓት በተለያየ ፈተና ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። የእግዚአብሔር ዝምታ የመተው ምልክት ሳይሆን የመዘገየት ምልክት ነው። እግዚአብሔር ዝም ስላለ የተዋችሁ የመሰላችሁ ሰዎች እግዚአብሔር በዝምታ ውስጥ ነው የሚሰራው። በዝምታ ውስጥ ነው የሚሰራው። እግዚአብሔር እንዴት እንደሚሰራ አታውቁም፣ ግን እግዚአብሔር በዝምታ ውስጥ ይሰራል። የእግዚአብሔር የዝምታ ጊዜ ትንሽ ህመም አለው፣ ነገር ግን በትዕግስት መጠበቅ አለባችሁ። ያ የእግዚአብሔር የዝምታ ጊዜ ወርቅ በእሳት ውስጥ የሚቆይበት ጊዜ አይነት ነው። እንደዛ ነው የሚወሰደው። ወርቅ በእሳት ውስጥ የሚቆይበትን ጊዜ ሲጨርስ ወደ ከተማ ሲወጣ ቦታውን ሲያገኝ ዋጋው ከፍ ይላል፣ ተፈላጊነቱ ይጨምራል፣ ኦቨር ሻይን ያደርጋል። አሁን ካላችሁበት ሁኔታ ውስጥ የምትወጡበት ጊዜ በጣም ቅርብ ነው። ቀኑ ቀርቧል። ስትወጡ ግን ትክክለኛውን ቦታ ታገኛላችሁ፣ ተፈላጊነታችሁ ይጨምራል፣ ኦቨር ሻይን ታደርጋላችሁ። እግዚአብሔር ይባርካችሁ። መልእክቴ ግልጽና አጭር ነው። የእግዚአብሔር ዝምታ የመተው ምልክት አይደለም። ድል የትኩረት ውጤትና የትዕግስት ፍሬ ነው። ከታገስክና ትኩረትን ካልጣልክ የሆነ ቀን ድንገት ትልቅ መሆን አይቀርም። እነዚህ ግን ሁለት ነገሮችን እንዳትረሳ፣ መታገስና ትኩረት ላይ ትኩረት ማድረግ። ጠላት ብዙ ጊዜ ሲመጣ የሚመጣው ትኩረታችሁን ለማስጣል ነው። ትኩረትን ጣልክ ማለት ጎልን ስታል ማለት ነው። በህይወታችሁ ላይ ብዙ አይነት ችግሮችና ክሶች ሲመጡ ትኩረታችሁን እንዳጥሉ። ትዕግስትና ትኩረት ያልጣለ ሰው አንድ ቀን ትልቅ ሆኖ የመነጋገሪያ ርዕስ መሆኑ አይቀርም። ታገስ፣ ትኩረትን አትጣል፣ አንድ ቀን ትልቅ ትሆናለህ። በነገራችን ሲጀምር ትልቅ ሆኖ የጀመረ ሰው በዚህ ዓለም ላይ የለም። በትንሽ ጅማሮ ይጀምራል፣ ከፕሮሴስ በኋላ የመነጋገሪያ ርዕስ ይሆናል። ዛሬ ትንሽ የሆናችሁ ሰዎች ትኩረታችሁን ካልጣላችሁና በትዕግስት ከተመላለሳችሁ ዋን ዴይ አነጋጋሪ ሰው መሆናችሁ አይቀርም። ተባረኩ። መልካም ቀን። እርዳታው ከላይ የሆነለት ሰው ልክ እንደ ጠዋት ብርሃን ከጊዜ ወደ ጊዜ የማሸነፍ ኃይሉ እየጨመረ ይሄዳል። እግዚአብሔር የሚረዳውን ሰው ማንም ምንም ሊያደርግ አይችልም።
ከብዙ ዛፎች መሃል አንድ ዛፍ ብቻውን ከፍ ብላ ከታየች እሷን ዛፍ ብዙ ጊዜ ነፋስ እየመጣ ይመታታል። አንደ ወደ ቀኝ አንደ ወደ ግራ ነው የሚመታት እና ያቺ ዛፍ ለምንድነው በነፋስ የምትመታው? ለምንድነው በነፋስ የምትነካው ሲባል ቁመቷ ከፍ ስላለና ከሌሎች በላይ ስለምትታይ ነው። ወጣ ብላችሁ ከታያችሁ ሞር ሻይን ካረጋችሁ እናንተ ውስጥ ያለው ብቃት እየወጣ ከሄደ ሰዎች ካዳመጡ ትልቅ ቦታ ላይ ለመድረስ ጉዞ ከጀመራችሁ የሚያገኛችሁ ነፋስ አለ። አንዳንድ ጊዜ ያገኛል ነፋስ። ይሄ በጣም ኖርማል ነው። አትፍሩ።